ሁሉም ጨለማ፣ ሁሉም ፀሐይ የጠለቀበት፣ ስለ ክልሉ መልካም መናገር ጥሩ ማውራት የማይቀናቸው፣ አሰላለፋቸው ከህዝብ ጎራ ያልሆነ ጥቅመኞች ስሁት ትርክታቸው ነው። ለህዝብ የማይፈይድ የጦርነት ነጋሪት ጉሰማ መሬት ላይ ያለውን ሥራ ሸፍኗል። የተለፋባቸው የተተጋባቸው ውጤቶችን ከልሏል። የትግራይ ክልል ከፕሪቶሪያ ስምምነት በኋላና ዛሬ ምን መልክ አለው? በእርግጥም ከግጭት ጠመቃ በቀር ምንም የማያውቁ ከውረድ እንውረድ በቀር ምንም ያልተሳለላቸው እንደሚያወሩት እንደሚስሉት እንደሚነዙት ነው ወይ? ሕይወት የቆመ ጨለማና ሰቆቃ ብቻ እየተስተጋባው ለምንድን ነው? በበጀት ዓመቱ ምን ተሰራ? ምን ጥንካሬና ጉድለቶች ነበሩ? እንጠይቃለን። አብራችሁን ቆዩ። ከጦርነት ማግስት ክልሉ ወደ ቀደመ ልማትና መደበኛ እንቅስቃሴው እንዲመለስ በፌደራል መንግስት የተደረገው ጥረት ለጊዜያዊ አስተዳደሩ ቁልፍ የልማት ጉዞና እርምጃዎች አበርክቶ ትልቅ ነበር። ጊዜያዊ አስተዳደሩ ለመልሶ መገንባት የሚያግዙ አቅሞችን አደራጅቶ በመገንባት ከግብርና እስከ ኢንዱስትሪ፣ ከማህበራዊ አገልግሎት እስከ ሥራ ዕድል ፈጠራ፣ ከኢንቨስትመንት እስከ መሰረተ ልማት፣ ከተጻራሪው ትርክት ግርጌ አየሩን ከሞላው ልፈፋ ጀርባ በጀት ዓመቱ ተስፋ ሰጪ እንቅስቃሴዎች፣ አፈጻጸሞች፣ ውጤቶች የተገኙበት ነበር። በ20 ቀናት ውስጥ 11 ሚሊዮን ወይንም 60 በመቶ የሚሆነውን ማህበረሰብ በማሳተፍ በ1350 ተፋሰሶች ላይ 23000 ሄክታር ወይንም 75 በመቶ መሬት በአፈርና ውሃ ጥበቃ ሥራ እንዲሸፈን የተሰራው በክረምትና በሁለት ዙር የመስኖ ሥራዎች በአጠቃላይ 105000 ሄክታር ወይንም 80 በመቶ መሬት የለማው በዚሁ ምንም እንቅስቃሴ ያለ እንዳይመስል ተደርጎ በተሳለው የበጀት ዓመት ነው። 33 ሚሊዮን ችግኞችን በማፍላትና 764 ሄክታር ደን እንዲጠበቅ በማድረግ ረገድ ተስፋ ሰጪ ውጤትም ታይቷል። በዚሁ ዘርፍ በተፈጥሮ ሀብት ልማት ዙሪያ 67828 ለሚሆኑ ዜጋዎች የሥራ ዕድል መፍጠርም የተቻለበት የበጀት ዓመት ነው። የግብርና መዘመን አስኳል የሆኑ የሜካናይዜሽን ማሽነሪዎች እጥረት፣ ተጨማሪ የግብርና ግብዓቶች አቅርቦት መስተጓገል ከተፈታ በእርግጥም በቀጣይ ከዚህ የገዘፈ ውጤት ማምጣት እንደሚቻል ያለፉት የበጀት ዓመቱ ወራቶች አሳይተዋል።